በያዕቆብ መልእክት ምዕራፍ 4 ላይ ከቁጥር 7 እስከ 8 የእግዚአብሔር ቃል እንዲህ ሲል ይናገራል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ያዕቆብ በዚህ መልእክት ውስጥ ዲያብሎስን ስለመቃወም፣ ለእግዚአብሔር ስለመገዛት፣ ወደ እግዚአብሔር ስለመቅረብ ያነሳል። በዋነኝነት አሁን እኔ መናገር የፈለኩት ዲያብሎስን ግን ተቃውሙት ከእናንተም ይሸሻል የሚለውን ቃል ነው። ምንም በማያሻማ መልኩ ያዕቆብ ዲያብሎስን ግን ተቃውሙት ሲል እንዴት መቃወም እንደሚገባቸውም ጭምር የተናገረበት ክፍል ስናይ እዚሁ ቁጥር ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ታዲያ እንዴት ነው ዲያብሎስን መቃወም የሚገባው? በዚህ ክፍል አውድ መሰረት ካልን ለእግዚአብሔር በመገዛት ነው። ስለዚህ ዲያብሎስን ለእግዚአብሔር በመገዛት ተቃውሙት ተብለን ተመክረናል። ዲያብሎስን መቃወም ትፈልጋለህ? ዲያብሎስን መቃወም ትፈልጊያለሽ? እንግዲያውስ ለእግዚአብሔር ተገዛ፣ ለእግዚአብሔር ተገዢ። ለእግዚአብሔር በመገዛት ዲያብሎስን እንቃወም። ዲያብሎስን መቃወም ማለት ለእግዚአብሔር መገዛት ነው። ለእግዚአብሔር ለሚገዙ ሰዎች ወይም ለእግዚአብሔር የሚገዙትን ሰዎች ዲያብሎስ ይሸሻቸዋል። ስለዚህ ዲያብሎስ እንዲሸሽ ትፈልጋለህ? መንገዱ ለእግዚአብሔር መገዛትና መገዛት ብቻ ነው። ለእግዚአብሔር ግን ተገዙ፣ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት፣ ከእናንተም ይሸሻል። አሜን።